ስሙ ለዘላለም የተመሰገነ ይሁን። እስኪ እልል ብላችሁ እግዚአብሔርን አመስግኑ። ብዙ ልጆች አሉ ለስሙ ምስክር፣ በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ሲበጃችሁ። ብዙ ልጆች አሉት ለስሙ ምስክር፣ በዙሪያው ያሉትን አብቅቷል ይጨበጨባል። ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። ከመላእክት ክብሩ ከፍ ከፍ ብሎ አምላክ የተሾመ ዘንዶንም ጥሎ አሳዳጊ ነው ሆኖና አባቴ ሚካኤል ባለበት ይሸሻል ጠላቴ። ብዙ ልጆች ድምፃችሁን አመስግኑ። በዙሪያው ያሉትን አብቅቷል ስለ ፍጹም ምልጃው ለኔ ግን ይለያል። ሳለው መድኃኒት ክርስቶስ ከውድቀት አነሳኝ። ስጦታው ብዙ ነው ለኔ ሰጠኝ። ተመስገን ብቻ ነው አምላክ ላንተ ያችሁ ሰዎች ደስ ይበል መስገኑ። ድምፃቸው አይሰማም። ከኃጢአት ባርነት ነፃ ተነሱና መስገን። ውለታው ብዙ ነው ምን ከፈለዋል። ተመስገን ብቻ ነው እንደ መጠሚያው ሚካኤል ሊቀ መላእክት ሚካኤል ሊቀ መስጃችሁ አመስግኑ። ሊቀ መላእክት ሚካኤል ሊቀ መላእክት ሊቀ መላእክት ሚካኤል ሊቀ መላእክት ሚካኤል ሊቀ አሳዳጊያችን ሚካኤል አሳዳጊያችን ሚካኤል አሳዳጊያችን አመስግኑ። ሚካኤል 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 ጭብጨባ አመስግኑ። ሚካኤል መልአከ ምክሩ ለሆነ የሆነው ቅዱስ ሚካኤል ነው። ሚካኤል ማለት የእግዚአብሔር አገልጋይ ነው። የመላእክት አለቃ ነው። የተሰጠው ጸጋ ከመላእክት ሁሉ ክብሩ የተለየው ነው ሚካኤል። አዎ ሊቀ መላእክት ለኢትዮጵያ ወጣቶቹን በእውቀት ይባርክልን። ከሱስ የጸዳ ከኃጢአት የጸዳ የሀገር ፍቅር የወገን ፍቅር ያለው ወጣት ያድርግልን። የወጣቱን ሕይወት እግዚአብሔር ይባርክልን። የአረጋውያኑን ዕድሜ ጸጋ እግዚአብሔር ይጨምርልን። እናቶቻችንን በረድኤት ይጠብቅልን። ካህናቱን በቤተ መቅደሱ፣ ገበሬውን በመፎሩ በእርስቱ ያቆይልን። ለባለስልጣኑ ለመሪዎች ልቦና ይስጥልን። ኢትዮጵያን በአንድነቷ በሰላሟ ያኑርልን። የቃል ኪዳኑ ታቦት ወጣ አምላክ እናት ማርያም ከሚካኤልና ከገብርኤል ጋር ነይ አምላክ እናት ማርያም ነይ 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 አምላክ እናት ነይ ማርያም ነይ
አባቶቻችን የቤተ ክርስቲያናችን ዋና አስተዳዳሪ፣ ምክትሉን እንዲሁም ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ልዩ ልዩ የቤተ ክህነት መምሪያ ኃላፊዎች ታቦተ ሕጉን አጅበው ቀሳውስቱ፣ ዲያቆናቱ ልብሰ ተክህኖውን መስቀሉን ለብሰው ይዘው እያጀቡ ነው። የረከሰችው በበደል ተድላ ደስታ ከሰው ጋር ነው። በእነሱ የደረሰ በእኛም አይድረስ እልል የሚባልበት ጊዜ አለ። ስለዚህ እስራኤላውያን ትናንትና ልጆቻቸው ሲቀብሩ ማን ተመለከታቸው? ግብፃውያን ሰልፍ ወጥተው እባክህ ግብፅ እያንዳንዱ በሕዝቡን ከአንዳንድ ልጁን ገበረ ለምድር። እስራኤላውያን ደማቸው ተመለሰ። ከዚህ በኋላ እንዲህ እያሉ በመቅሰፍት እየቀጣ የሚጠጡት እስኪያጡ ድረስ እግዚአብሔር ከዚህ ያድነን። ምእመናን አዲስ አበባ አንዳንድ ጊዜ የውሃ ገንዳዎች ሊታጠቡ ነው ብሎ መንግስት በሚናገርበት ሰዓት በውሃ ታንከር ሞልተን በጀሪካዎቻችን ሁሉ ሞልተን ይሄ ያነ ታጥቦ እስከሚያበቃ ይሄ ግን እስከ መቼ እስከ የማይሉት የኤርትራ ቀይ ባህር መላዋ በደም አለነች ቀደርሽበትን እየተባሉ ይጨነቁ ነበር። እልል በሉ ምእመናን። ሁለተኛው ልጁ ታቦተ ሕጉ እየዞረ ነው። በሶስተኛው በዚህ አርፍና እንደገና ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሊቀ